እና ትምህርት ያዘው ትልቁ ስዕል ይሄ ነው። ለዚህ ቤት በጣም ብዙ ታሪክ፣ በጣም ብዙ ቦታ የማናገኛቸው ብዙ ነገሮች አብረው ተካተውበት የተሳለ እጅግ ድንቅ የሆነ ስዕል ነው ይሄ። ዕለተ ዓርብን በአጠቃላይ ሙሉ ለሙሉ ሊያሳይ የሚችል መከራውን የሚገልጥ ጌታችን ኢየሱስ ክርስቶስ እንዲህ እንደተሰቀለ ለመጀመሪያ ጊዜ የሳለው ይህ ታማኝ ሐዋርያ ቅዱስ ዮሐንስ ነው። በተለይ በዘመኑ የነበረው ቄሳር ክርስቶስ እንደተሰቀለ ነገር ግን ከተሰቀለ በኋላ ሞትን ድል ነስቶ እንደተነሳ ሲሰማ፣ እናቱ በሕይወት እንዳለች ሲሰማ እናቱን በቤተ መንግሥት እያገለገልኳት ትኑር አምጡልኛል። ሲሄዱ ዮሐንስ ቤት ነበረች። ነገር ግን ጌታ ተድላ ሥጋዋን ወይም ምድራዊ ቅንጦቷን ስለማይሻ መላእክት ነጠቋት። እንዳያዝን ግን ንጉሡ ሄዳ አጽናናው ብሎ ዮሐንስን ላከለት። ዕለተ ዓርብ የደረሰበትን ሕማም መከራ የክርስቶስን ተገርፎ ተገፎ እርቃኑን መቸንከሩን በሙሉ አስረዳው። ዕለተ ዓርብ እንደነበረ እንዲህ እንዳረሰው ስላሳየኝ ብሎ ለመጀመሪያ ጊዜ የጌታችንን ስቅለት ጌታችን መልኩ ቬረን አይከን ወይም እውነተኛ ስዕል በሚባለው በቬሮኒካ ከተገለጠ በኋላ የተገለጠ የመጀመሪያው ስዕል ይሄ ነው። ዮሐንስ ሲስለው እንዲህ ጌታችን አልብሶት አይደለም የሳለው፣ እርቃኑን ሙሉ ለሙሉ የሳለው። ክርስቶስ ተገልጦ አይሁድ እርቃኔ እንደሰቀሉ ዳግመኛ እርቃኔ ተሰቅለኛል ብሎታል። ስለዚህ ልብስ አልብሶ መሳል የተጀመረው ከዮሐንስ በኋላ ነው። ያን ጊዜ ማሙን አስታወሰ። ፍቅሩ ቢያይልበት ዮሐንስ ጌታችን ሳመ። ወተጋ ከናፈር ዮሐንስ ምስለ ስዕል መጠነ ክሌተ ሰዓታት፣ 2 ሰዓታት ያህል የዮሐንስ ከንፈርና ስዕሉ ተጣብቀው ቆዩ። የዮሐንስ ከንፈር ስዕሉን እየሳመ ቆየ። ፍቅሩን ገለጠ። እንግዲህ ዮሐንስ በአንጻረ መስቀል ቀዊሞ ዮሐንስ በቀኝ በመስቀሉ አንጻር ቆሞ ያለቅስ ነበር የተባለ ዮሐንስ ይሄ ነው። እንደገና ኦ አንተም አዋልደ እስራኤል ኢትብካ በኪያይ፣ እናንተ የእስራኤል ቆነጃጅት ስለኔ አታልቅሱ ብሎ ጌታችን ከልክሎ ለቅሶ ያልተነቀፈ ስታለቅስ ግን ዮሐንስ አጽናኝ የሆነች ልጅ ሆነች ተብሎ የሰጣት እመቤታችን ያሳያል። ከዚህ ባሻገር ከታች በዚህ ቦታ ላይ ምኩራብ ትመለከታላችሁ። የምኩራብ መጋረጃ ለሁለት ሲቀደድ ሰው ሀዘን ሲያገኘው ልብሱን ቀደደ ይባላል። ፍጹም ሀዘኑን ለመግለጥ ነው። ቤተ ክርስቲያን ሀዘንተኛ እንደነበረች ለመግለጥ ነው። የተቀደደ ማለት ደግሞ ክብሩም ያለፈ ሆኖ መገለጫ ባላ በሌላው ስል እንመለከታለን። በአይሁድ የነበረው ትንቢትና ክህነት ማለፉ ለአዲስ ኪዳን ቤተ ክርስቲያን መሰጠቱ የሚያሳይ 2 መላእክት በሚደንቅ ሁኔታ መገለጫ ታያላችሁ። በዚህ ቦታ ላይ ዝም ሲል፣ እዚያ ቦታ ላይ ደግሞ ሲገረም ሚካኤል አርመመ ወገብርኤል ተደመ። ሚካኤል ዝም አለ፣ ገብርኤል ደግሞ ተገረመ የሚለው ማሳያ ነው። ገብርኤል በዚያ ጊዜ በጣም ተገርሞ ወመልሃ ሰይፎን አንስቶ በዚያ ቦታ ያሉትን ሊያጠፋቸው እግዚአብሔር ምሕረት ብትከለክለው ያ ሰይፉ ግን የቤተ መቅደሱን ወይም የምኩራቡን መጋረጃ ለሁለት ሰነጠቀ የሚለው በሰፍነግ መልተው ኮምጣጣውን ሐሞት መራራውን ከርቤ ጭምር ወደ ጌታችን ላደረሱ ሌንጌኖስ የሚባል ጭፍራ ጎኑን በጦር ሲወጋው ደምና ውሃ እንደፈሰሰ ደሙ ኃጢአት ስርየት የሚገኝበት ቁርባን፣ ውሃው ደግሞ እጽበተ መድኃኒት የሚሆን ጥምቀት ሆኖ ያገለግለናል። በሰማይ 3 በምድር 4 ተአምር ተደርጓል። ፀሐይ ጨልማለች፣ ጨረቃ ደም ለብሳለች፣ ከዋክብት ረግፈዋል ፈጥነው። ኢየሱስ ናዝራዊ ንጉሥ አይሁድ የሚለው ነው። የቅዱስ ዑራኤል መልአክ በብርሃን ጽዋ ደሙን ተቀብሎ በብርሃን መነሳንስ ወይም ጭራ በዓለም ላይ መርጨቱን የሚያሳይ ቅዳሴ ሲቀደስ ሊቀ ዲያቆኑ ጭራ ይዞ ወደ እናንተ የሚመጣ ዝም ብለ መከልከል አለ ሐዋስያን ወይም እናንተን ገርፎ መስመር ለማስያዝ አለ። ቅዱስ ዑራኤል መልአክ ያንን ደሙን በብርሃን መነሳንስ ጠቅሶ በዓለም ላይ መርጨቱን ጭምር የሚያሳይ ነው። በጣም ብዙ ምስጢራት ያሉት ነው። የመጨረሻው የራስ ቅል ይታያል። በዚህ ጋር የአዳም የራስ ቅል ነው። ጌታችን ኢየሱስ ክርስቶስ የተቸነከረበት መስቀሉ ተቆፍሮ ወደ መሬት ሲቀበር የተቀበረው የአዳም አናት ላይ ነው። ቀራንዮ ላይ ያለው ማይከለ ምድር የአዳም ጭንቅላት ያለበት ቦታ ነው። ጎልጎታ ይባላል። ጎልጎታ ማለት የራስ ቅል ማለት ነው። ጎልጎታ ማለት የራስ ቅል። ክርስቶስ የተሰቀለው አዳም ራስ ቅል ላይ ነው። የአዳም ራስ ቅል ማለት የአዳም ትውልድ የራስ ቅል ላይ ነው። ስለዚህ ክርስቶስ የተሰቀለው ሕማምና መከራ የተቀበለው በእኛ ሕሊና ሁልጊዜ ሳይዘነጋ እንዲኖር ክርስቶስ የራስ ቅል በተባለው በራሳችን ላይ የፈጸመውን ነገር ሁሉ እያሰብን እንድንዞር እንድንቀሳቀስ የስቅላቱን ቦታ በዛ ሳይታ አንዳንድ ትልልቅ ገዳማትና አድባራት ዕለተ ዓርብ እንዲህ ያለውን ስዕል ያስወጣሉ፣ አውደ ምሕረት ላይ ያስቀምጣሉ። ከዚያ በኋላ ነገረ እግዚአብሔርን፣ ነገረ ሕማማቱን፣ መከራ መስቀሉን በሙሉ ያብራራሉ። ለምሳሌ በጎንደር ታላቁ የመድኃኔዓለም ደብር ላይ አስተዳዳሪ የሆኑት እና የጉባኤ መምህሩ ሊቀ ሊቃውንት የኔታ ዕዝራ ዕለተ ዓርብ እንዲህ አይነቱን ስለ መድኃኔዓለም እያስወጡ ሕማማተ መስቀሉን፣ ድርሳነ ማህያዊን፣ ድርሳነ መስቀልን የመሳሰሉን መጻሕፍት እየተረጎሙ ሕዝቡ የደረሰለትን የድህነት ጾም መገለጫ የሆነውን አብይ ምስጢር የስቅላቱን ጉዳይ ያስተምሩበታል ማለት ነው። አንድ የመጨረሻው ወደዚህ
የአክሊለ ሦክ ሲቀዳጅና የተመታበትን ዘንግ የሚገልጥ ነው። ጌታችን ኢየሱስ ክርስቶስ ልብሱን ሲያወልቁ አልቀደዱትም። ስረ ወጥ ሆኖ የተሰራ ስለነበረ ለዘረከቦ ይርከቦ የደረሰው ሰው ይድረሰው ብለው ልብሱን ግን በዕጣ ተካፍለውታል ይላል። ይገርማቸዋል። ዕለተ ዓርብ አቁመው ሊቀ ካህናቱ ቀያፋ ይባላል አንተ እውነት የእግዚአብሔር ልጅ አምላክ ነው የምትለዋል። ይህን አሁን ብነግርህ አታምንም። ነገር ግን ወደ ላይ ይወጣል፣ በአባቴ ዙፋን እቀመጣለሁ፣ ዳግመኛም ለፍርድ እመጣለሁ፣ ያኔ ሁሉን ታውቃለህ ብሎታል። ቀያፋ ተናደደ፣ ልብሱን ቀደደ። ታላቁ ሊቀ ነቢያት ሙሴ በኦሪት መጽሐፍ ምን ብሏል? የእግዚአብሔር ስልጣን እንዲያርፍበት በቅዱስ ቅባት ራሱን የተቀባ ሰው ካህን ቢሆን ልብሱን ቢቀድ ከክህነቱ ይሻላል። ቀያፋ ልብሱን ቀደደ ማለት ሊቀ ካህንነት ከሱ ተሻረ ማለት ነው። ልብሱ ያልተቀደደ ክርስቶስ ሊቀ ካህናታችን ሆነ ማለት ነው። የአዲስ ኪዳን ሊቀ ካህናት መስዋዕትና መስዋዕት ተቀባይ ንጉሥ ክርስቶስ አምላካችን። ልብሱ ያልተቀደደ የአዲስ ኪዳን ቤተክርስቲያን የካህናቱ አለቃ ክርስቶስ። ከኦሪቱ ካህናት ክህነታቸው አለፈ፣ ትንቢታቸው ወደዚያ ቀረ። ደገኛው ክህነት ግን ለአዲስ ኪዳን ካህናት ተሰጠ የሚለውን ማሳያ ነው። ጥንቱን ሲሰሩ ዛሬ ጋር መጠበቅ አልተቻለም እንጂ አክሊለ ሦኩን በሚመለከት በዚህ በአረብኛ ጽሑፉን ምልክት ይቀመጥበታል። በታሰረው እጅ ላይ ይቀመጥበታል። ህቡ የሆኑ ስሞቹ መገለጫ የሆኑ የባህሪ ማንነቶቹ በሙሉ በስሙ ምልክት ይገለጣሉ። የጌታችን ሲያፌዙበት ያለበሱት ቀይ ግምጃ ከለሜዳ ዘናመተወን ወያውህዝ ማየ እምባሕር ወሄላ ለምድር